አላህ ኒዕማውን የሰጣቸው ሰዎች በኒዕማቸው ጌታቸውን ያመሰገኑ ይኖራሉ። ምቀኛ ለምን ይሄን ኒዕማ አገኙ ያለ እሱ ይሰቃያል ፍራሹ ላይ ተኝቶ። እነሱ አላህ የሰጣቸው ኒዕማ ታጅበው ከናንበው ይተኛሉ፣ ይኖራሉ፣ ይበላሉ፣ ይጠጣሉ። የምቀኝነት በሽታ ያለበት ሰው ግን ይሰቃያል። ለምን? ሰዎች ገንዘብ አገኙ፣ ለምን? ጥሩ ትዳር ገጠማቸው፣ ለምን? ልጆቻቸው ስኬታማ ሆኑላቸው፣ ለምን? ስልጣን አገኙ፣ ለምን? ብቻ ሐሰድ ሰውነት ውስጥ ያለ እሳት ማገዶ ምቀኛ ሰው ራሱ። እንደዚህ አይነቱ በሽታ ውስጥን ሰላም ይነሳል። ለተለያዩ ወንጀሎች ሰበብ የሚሆነው ምቀኝነት፣ ለነፍስ ማጥፋት ሰበብ ከሚሆኑ ነገሮች አንዱ ምቀኝነት። ለምን ገደልከው ቢባል ምንም ይሄው ቢባል ምክንያት የለውም፣ ግን ገድሏል የሚያስገድለው ለምን ተሳካለት? እኔ ወድቄ እሱ አለፈ፣ እኔ ኋላ ቀርቼ እሱ ወደፊት ሄደ፣ እኔ ያልቻልኩትን ቻለ፣ እኔ ያላገኘሁን አገኘ። ከዚህ ገደሉ። የአይሁዶች ባህሪ ነቢያትን የገደሉ ወከዛሊክ ወደ ድግምት የሚወስድም አንድ ሐሰድ። የተለያዩ ሰዎች ሰው ላይ ድግምት ያሰራል። ምን ነው ሲባሉ ህይወታቸውን አበላሽተው ህይወታቸው ላይ ገብተዋል። ለምን በለጠችው? አም የሕሱዱነ ናስ ዐላ ማ አታሁም ላሁ ሚን ፈድሊህ። የአላህ ስራ ላይ መግባት ምቀኛ። ግን ምቀኛ የተመቃኘውን ሰው ከሚጎዳው በላይ ራሱን ይጎዳል።